ወልቃይት የማን ነው? ጥታይ መልሱልኝ። ማንፌስቷችሁ ላይ በተቀመጠው መሰረት ወልቃይት የማን ነው? እኛ ወልቃይትን በተመለከተ ግልጽ የሆነ አቋማችን ምንድነው መሰለ የኛ የብሔር ፖለቲካን ስለማይደግፍ 17 አስተዳደሮች ይኖራሉ። አሁን ባለው አወቃቀር ወልቃይት የማን ነው? ወልቃይት የማን ነው የሚለውን አሁን ያማራ ነው የትግሬ ነው ልል አልችልም። ማንፌስቷችሁ ላይ ግን ወልቃይት ያማራ ነው ብላችሁ አስቀምጣችኋል። እሱማ የጎንደር ክፍለ ሀገር ነበረ ነው የምንለው። ስለዚህ ወልቃይት ያማራ ነው ባሁን አወቃቀር አሁን ያማራ ነው የሚለውንም የትግራይ ነው የሚለውንም ክልሉን ስለማንቀበለው ትግራይ የሚባል ክልልንም አንቀበልም፣ አማራ የሚባልም የለም በእኛ ውስጥ። ማንፌስቷችሁ ላይ ክልሎችን ስታዋቀሩ 17 ክልሎችን እንፈጥራለን ካላችሁ በኋላ አንዱ ክልል እኮ ትግራይ ነው ይልና ትግራይ ግን በህገ ወጥ መንገድ የያዘውን የወልቃይትን እና የራያን አካባቢ አይጨምርም ብላችኋል። ማንፌስቷችሁ ላይ ቃል በቃል የተጻፈ ነው ያነበብኩ ያለሁት። በእናንተ አገላለጽ ክፍለ ሀገር ትግራይ ክፍለ ሀገር አዎ ነው። በእናንተ አገላለጽ ልጠቀም ትግራይን ክፍለ ሀገር እንደምታደርጉት አስቀምጣችኋል። ትግራይ ክፍለ ሀገር የሚሆነው ግን አላችሁ ወልቃይትና ጠገዴን ሳይዝ ነው ብላችኋል። አዎ ወልቃይትና ጠገዴ ክፍለ ሀገር የሚሆነው ጎንደር ክፍለ ሀገር በሚለው ስር። ስለዚህ ቀደም ሲል ለመሬት ብሔር አንሰጥም አላችሁ። ለወልቃይትና ለጠገዴ ሲሆን ግን የትግራይ አይደለም ትላላችሁ። ለወልቃይትና ለጠገዴ ብሔር ሰጣችሁ፣ ለሌላው መሬት ነው ብሔር አንሰጥም ማለት ነው። አሁንም ይኸው ስህተቱ እዚህ ጋር ነው። እኛ የትግራይም አስተዳደር ነው የጂኦግራፊ ፌዴራሊዝምን ስለምንከተል ትግራይ የሚባለው ትግራይ የሚባል ክፍለ ሀገር ወይም ለአገዛዝ የሚመች አስተዳደራዊ ያው ፌዴራሊዝምን ስለምንቀበል ምንም እሺ በእናንተ ሐሳብ ልምጣ ትግራይ የሚባለው ክፍለ ሀገር ነው ካላችሁ ወልቃይትና ጠገዴን ወደ ትግራይ የማታረጉት ለምንድን ነው? እሱም እንደ ሁኔታው አሁን ለምሳሌ መሰጠ እንደ ሁኔታው ሳይሆን በማንፌስቷችሁ በተቀመጠው መሰረት አንደኛ ርቀት ነው። አሁን ይኸው መሰለ ወልቃይትና ጠገዴ ለትግራይ ያርቋሉላችሁ ለምታስቡ ነው። እሱ ስናመቻቸው አንዱ ህዝቡ በአካባቢው ላይ የፈለገው መብት መሪዎቹ እንዲመርጥ ቅርበት ወሳኝነት አለ። ወልቃይትና ጠገዴ ህዝብ በትግራይ ክፍለ ሀገር ስር ሆኖ በእናንተ አገላለጽ እናንተ የምትሉትን መብት ኤክሰርሳይዝ ማድረግ አይችልም? ይችላል። ስለዚህ ለምን ወደ ትግራይ ክፍለ ሀገር እሱ ላይ ምንም ችግር የለብን። ህዝቡ የትግራይ ክፍለ ሀገር ልሁን ካለ መብቱ ነው። ኢቭን ራሱን የቻለ ወልቃይት ክፍለ ሀገር ይፈጠርልኝ ካለ እንፈጥርለታለን። ስለዚህ በሱ ጉዳይ ላይ ገና አልወሰናችሁም። አሁን በይፋ የምናደርገው ነገር አለ። እስካሁን ቅንጅቱ ማንፌስቷችሁ ላይ የተቀመጠው ከዚህ አንፃር ትክክል አይደለም ማለት ነው። ወይም ገና 17 ክፍለ ሀገሮች የሚለው እየተሻሻለ ነው።